ሰበር ዜና በሀዲያ ዞን ሌሞ ወረዳ የፕሮቴስታንት እምነት ተከታዮች በመስጊድ አቅራቢያ ቸርች ካልሰራም በማለት በሙስሊሞች ላይ ጥቃት ማድረሳቸው ተገለጸ። እንደ ምንጮች ገለጻ ይህ ጽንፈኛ ቡድን የሙስሊሞችን ንብረት በማውደም ሱቆችን በመዝረፍና በሙስሊሞች ላይ አካላዊ ጥቃትን በማድረስ አሳፋሪ ተግባር መፈጸሙንም አረጋግጠዋል። በእርግጥ ከ3 ዓመታት በፊት በመስጊዱ አቅራቢያ ቸርች እንዳይገነባ በሕግ ስምምነት ላይ የተደረሰ ቢሆንም ጽንፈኛው የፕሮቴስታንት ቡድን ግን ይህን ሕግ በመጣስ በኃይል ቸርች ለመገንባት በመሞከር ብጥብጥ መፍጠሩ ታውቋል። ይህ በእንዲህ እንዳለ ከዚህ ቀደምም በተለያዩ አካባቢዎች ተመሳሳይ ሙከራዎችን ሲያደርጉ እንደነበረና ይህም በሙስሊሙ ማህበረሰብ ውስጥ ከፍተኛ ቅሬታና ቁጣን እንደፈጠረ ለማወቅ ተችሏል። በትናንትናውም ዕለት በሀዲያ ዞን ሊሞ ወረዳ ሙስሊሞች ላይ በደረሰው ወከባና እንግልት የጸጥታ አካሎችም የጽንፈኛው ኃይል ተባባሪ እንደነበሩ መረጃዎች ያሳያሉ። ከሙስሊሙ ማህበረሰብ ጭምር በሚሰበሰብ ግብር ደመወዝ የሚከፈላቸው የጸጥታ ኃይሎች በጉዳዩ ላይ ባሳዩት ወገንተኝነት ከፍተኛ ትችትም እየቀረበባቸው ይገኛል።